ኦኬ በዛሬ ቪዲዮ ደግሞ ጀነሬቲቭ ኤአይን እስቲ አድሬስ ለማድረግ እንሞክራለን። ስፔሻሊ ከአርክቴክቸር ጋር ባለው እንትን ማለት ነው ሪሌሽንሺፕ። ግን አስቀድሜ ከአርክቴክቸር በፊት በኤግዛምፕል ባስረዳችሁ እመርጣለሁ ብዬ ስለማሰብኩ በጣም አፌክት እያደረገ ያለው ሲኔማ የሚባለውን ሴክተር ለማየት እንሞክራለን። ላይክ ኮሜንት ሼር ማድረግ እንዳይረሳ። የኢትዮጵያ ቢዝነስ ስሜት እየተምሩ ይባላል። ያው እንደምናውቀው እያየን ነው። አሁን በሶሻል ሚዲያ ላይም በምንም ጀነሬቲቭ ኤአይ በዩቲዩብ ላይ በኢንስታግራም በቲክቶክ በሁሉም አሉ በሚባሉ ሶሻል ሚዲያዎች በሙሉ እያየን ነው። ጀነሬቲቭ ኤአይ እንደ ፕሮዳክት እያወጣ እያየን ነው። አንዳንዱ በጣም ይገርማል። ስፔሻሊ አሁን ባለፈው በሳንዳንስ የተለቀቀው የነ ቶም ክሩዝ ምናምን ድብድብ ምናምን ተብሎ በቃ የሚገርም ነው፣ የሚደነቅ ነው በጣም ኳሊቲው ራሱ በጣም ይሄ በጣም አሪፍ ኳሊቲ ነው የሚያስብል እና አብዛኛው ግን እንደነዛ አይደለም ኳሊቲው ማለት ነው። ያ እንግዲህ ያቺ አጭር ቪዲዮ ናት ምናምን እና አንድ ሰዓት ቪዲዮዎች ምናምን አሉ ሙሉ በሙሉ በኤአይ የተሰሩ ኤአይ ጀነሬትድ የሆኑ አንድ ሰዓት 2 ሰዓት ቪዲዮዎች አሉ። የሶስት ደቂቃም የአስር ደቂቃም ቪዲዮዎች አሉ። ብዙ አይነት ቪዲዮዎች አሉ። ብቻ የገጠማቸው ያያችሁት ይኖርሻል። እና አብዛኛው በሚባል ደረጃ ግን ኢትዮጵያ ፊልም ደረጃ ራሱ ያሟሉ አብዛኛው በሚባል ደረጃ ማለት ነው። አይደለም የሆሊውድ እና የሰለጠኑት እነ ጃፓን እንደ ቻይና ምናምን አይነቶቹን ወይ እንደነ ፈረንሳይ ጀርመን ምናምን የእኛን ደረጃ ራሱ ያሟሉ። ያ ምን ማለት ነው? ትራሹ ይበዛል ማለት ነው። ኤአይ ትራሽ ይሉታል እነሱ። ትራሹ የሚበዛ ከሆነ ምንድን ነው ማለት ነው? ጥሩ ኳሊቲ የሆኑ ነገሮች ለማውጣት ስቲል ባለሙያዎች ያስፈልጋሉ ማለት ነው። ጥሩ ባለሙያዎች ያስፈልጋሉ። ስክሪፕት በጣም አሪፍ ስክሪፕት ኤአይን ተጠቅመውም ሆነ ኤአይን ሳይጠቀሙ አሪፍ ስክሪፕት የሚጽፉ ባለሙያዎች ያስፈልጋሉ። ስቶሪ ላይን ጀነሬት ማድረግ የሚችሉ ባለሙያዎች ያስፈልጋሉ። ፕሮዳክሽን መስራት የሚችሉ የካት ትራንዚሽኖችን ምናምን በደንብ የሚያውቁ የአንዱን ተጽዕኖ እያንዳንዱ የሚያውቁ ፕሮዳክሽን ባለሙያዎች ያስፈልጋሉ። ይገጥሙኛል አሁን እንደዛ በጣም አንዳንዶቹ ፊውቸሪስቲክ የሆነ አኒሜሽን ምናምን የሚሰሩ አሉ። አሁን ቲክቶክ ላይ ኢንስታግራም ላይ ምናምን ማያቸው ዩቲዩብ ላይ ምናምን ማያቸው እና አንዳንዱ በጣም ሃይ ኳሊቲ ነው። በቃ በሚገርም ሁኔታ በቃ ሙሉ ፊልም ምናምን አይሆንም የሚያስብል ነው። ግን ስቲል ያስታውቃል ያ ስቶሪ ላይኑ ምናምን ወይ አንድ በጣም ማስተር የሆነ ፊልም ሜከር አለ ከጀርባው እዚህ ላይ እነዚህ የሚሰራው ሰውዬ ወይ ደግሞ ጎበዝ የሆኑ ብዙ ባለሙያዎች ስብስብ እንደሚሰሩት ያስታውቃል። ጎበዝ የሆኑ በሚሰሩት ስራ ስክሪፕት አጻጻፍም በለው በሲኔማቶግራፊም ብንለውም በፕሮዳክሽን ብንለው በዳይሬክት በማድረግም ምንም በማለት እነዚህ እያንዳንዱ ስፔሻላይዝ ያደረጉ ባለሙያዎች ብዙ እንዳሉት ያስታውቃል። እነዛ ቻናሎች ማለት ነው ብዙ ሰዎች እንዳሉ ያስታውቃል። ምን ማለት ፈልጌ ነው? አዴንድ ባለሙያ ያስፈልጋል ማለት ነው። ጥሩ ፕሮዳክት ለማውጣት ጀነሬቲቭ ኤአይን ተጠቅሞ ጥሩ ፕሮዳክት ለማውጣት ባለሙያ ያስፈልጋል ማለት ነው። አዴንድ እንግዲህ ሲኔማ ላይ ነው የማወራችሁ። እንግዲህ አርክቴክቸር የሚያክል ደግሞ ኤቭሪዴ የሰውን ላይፍ አፌክት የሚያደርግ ቦታ ላይ ባለሙያው ሬሌቨንት አይደለም ብሎ ወይ ደግሞ ባለሙያው መስራት የሚችለውን ነገር እኔ ኢንጂነሩ መስራት እችላለሁ ወይ እኔም ደግሞ አርክቴክት ተነስቼ ኢንጂነሩ መስራት የሚችለውን ኤአይ ሊሰራልኝ ይችላል ምናምን ማለት ማይሆን ነገር ነው። በቃ በአዴንት ኦፍ ፕሮዳክቱ ላይ የምትጠይቁት እና የምታወጡት አውትፑት ካልታወቀ የምትሰሩት ስራ ኤአይ ትራሽ ነው የሚሆነው ማለት ነው። ስለዚህ የባለሙያን ሬሌቫንስ ኤአይ ስለመጣ ኢግኖር መደረግ የለበትም ማለት ነው። ላይክ ኮሜንት ሼር ማድረግ እንዳይረሳ። እንደዚህ ኤቲካሊ ወይም እንደዚህ ጥያቄ ካላችሁ ከኤአይም ከቢምም ከአርክቴክቸር ጋር የተያያዘ ኮንታክት አድርጉኝ። ስራም ካላችሁ እንደዚህ ከአርክቴክቸር እና ከኢንቴሪየር ዲዛይን ምናምን ጋር የተያያዘ ኮንታክት አድርጉኝ። ጥሩ ወርክ እንትን አለኝ፣ ወርኪንግ ኖሌጅ አለኝ ስለነዚህ ሲስተሞችም ስለ ፕሮፌሽኑ ማለት ነው። ላይክ ኮሜንት ሼር ማድረግ እንዳይረሳ። መልካም ቀን።